አቲካ የመጀመሪያ ባሏን ያገባችው የታላቁ ሰሃቢ ልጅ አቡበክር ሲዲቅ ልጅ የሆነውን አብደላህ ኢብኑ አቡበክርን ነበር ያገባችው። ታዲያ ታሪኩ የሚጀምረው እዚህ ላይ ነው። አቲካ አብደላህ ኢብኑ አቡበክርን ካገባችው በኋላ የሚታወቁት ሁለቱም በነበራቸው በጣም ጥልቅና ልዩ ፍቅር ነበር የሚታወቁት። ይህ ፍቅር ታዲያ ምን ችግር አለው ልትሉ ትችላላችሁ። ሁሉም ሰው የሚመኘው የሚናፍቀው ትዳር ላይ ፍቅር እንዲኖር ነው። ታዲያ ግን የነሱ በተቃራኒው ነው የሆነው። አቡበክር ሲዲቅ እንደምናውቀው ትልቅ ሰሃቢ ከመሆኑም ጋር የተነሳ የነበረውን ንብረት፣ ልጆቹን፣ ቤተሰቡን፣ ንብረቱን፣ ሀብት ንብረቱን አንድም ነገር ሳይሰስት በነቢያችን አለይሂ ሰላቱ ወሰላም መንገድና በአላህ መንገድ ይሰጡ ስለነበረ ይህ ፍቅር ቅር አላቸው። ቅር ያላቸው ለምንድን ነው? በዛን ጊዜ አቡበክር ሲዲቅ የሚፈልጉትን ያክል ኢባዳ የነበሩ ዘመቻዎች ላይ የነበሩ እያንዳንዱ ስራዎች ላይ የአብደላህ ኢብኑ አቡበክር አስተዋጽኦ ቀንሷል። አተኩሮቱ ወይም ደግሞ ሀሳቡ ሙሉ በሙሉ አቲካና ትዳሩ ላይ ሆኗል በሚል ነበር ቅሬታው የተጀመረው። ታዲያ ይሄንን ያየ ጊዜ አቲካ እና አብደላህ ኢብኑ አቡበክር ሁሉም ሰው የሚቀናበት ፍቅር ነበር የነበራቸው። ሁሉም ሰው ሲያቸው የሚያስታውሰው ፍቅራቸውን የሚያወራው ሁሌ ስለ ፍቅራቸው ሆነ። ያንን ነገር ቅር ያለው ለዚህ ነበር። ስለዚህ ፍቅራቸውን የዱንያን ሀሳብ ትተው ወደ አኼራ ስራቸው ቢደረጉ የነበሩትን ዘመቻዎችን እንዲቀላቀሉ በማለት አቡበክር ሲዲቅ እንዲፋቱ ይጠይቃል። የጠየቅበትም ብቸኛ ምክንያት ይህ ነበር። እኛ ብንሆን እናስበው፣ በአሁኑ የኢባዳ ስራችን በአሁኑ መንገዳችን ሳይሆን በእነሱ በነበረ ጊዜ በቂ ስላልነበረ በሚል ምክንያት ትልቁ ሰሃቢ የአቡበክር ሲዲቅ አብደላን አቲካን እንዲፈቱ ይጠይቃል። ታዲያ ችግሩ እዚህ ላይ ነበር ደግሞ ድጋሚ የተነሳው። ወደ ዱንያ የነበራቸውን ፍቅርና ናፍቆት ሀሳብ ትተው ወደ አኼራ እንዲመለሱ ስንቃቸውን የአኼራ ስንቃቸውን እንዲያዘጋጁ ብሎ የተደረገው ፍቺ ሁለቱንም አልጠቀመም ነበረ። ይበልጡኑ ከተፋቱ በኋላ ሁለቱም ሀዘን ላይ ወደቁ። ኢባዳ ላይ ይመለሳሉ ተብሎ የተደረገ መፍትሄ ጭራሹኑ ከአኼራ መንገድ ሊያርቃቸው ሆነ።